ሰላም ጤና ይስጥልኝ ውድ የቀነ ሐሳብ ቤተሰቦች እንደምን ከርማችኋል? ዛሬ በአዲስ ሐሳብ መተናል። ሐሳቦቻችንን እየወደዳችኋቸው እንደሆነ እየተመለከትን ነው። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እናትረሱ። እንዴት ከርመሻል? እግዚአብሔር ይመስገን ደህና ነኝ። ዛሬ አዲስ ሐሳብ ይዘሽልን መጥተሻል። ቀጥይልን እስኪ። አዲስ ሐሳብ ይዤ መጥቻለሁ። አዲስ ለሚያገቡ ጮኛሞች ነው ይዤ የመጣሁት ሐሳብ እና ሰው በህሊናውም በተግባሩም ተዘጋጀ ለትዳር ሲባል ማለት ምን ማለት ነው? ወንዶች አይምሯችሁን ብቻ አይደለም ታዘጋጁት፣ ኪሳችሁንም ታዘጋጃላችሁ። እንደገና ደግሞ የውስጥ የቤት ዕቃ አንዳንድ ነገሮችን ከገባችሁ በኋላ እንዳይከብዳችሁ። ሴቶቹም አንድ ላይ ስትሆኑ ሊከብዳችሁ ይችላል። ወጪ ልጅ ይከተላል፣ ሰርግ አለ። ሰርግም ይሁን ቀለበትም ይሁን ወጪ እንዳይበዛባችሁ እቤታችሁ በግል መጀመሪያ ተዘጋጅታችሁ ነው አይደለ? ከተገናኛችሁበት ጊዜ ጀምሮ ዝግጅት ታደርጋላችሁ። ቢያንስ የ6 ወር እንኳን እቁብ ትገባላችሁ። ቢያንስ ለ6 ወር ያህል ዝግጅት ታደርጋላችሁ። የምን አይነት ዝግጅት? ቁሳቁስ ታዘጋጃላችሁ። አገባችሁም ቀራችሁም እናንተ ስትዘጋጁ እግዚአብሔር ለእናንተ ደግሞ በጎውን እያዘጋጀላችሁ ይሄዳል። አሁን እናንተ መዘጋጀት ያለባችሁ ወንድ ልጅ ደና የቤት ዕቃ ማዘጋጀት አለበት። ከወንድ የሚጠበቀውን ነገር አልጋ፣ ቴሌቪዥን፣ መቀመጫ ማዘጋጀት አለበት ነው በትንሹ። ሴት ልጅ ደግሞ ማዘጋጀት ያለባት ምንድን ነው? አይምሮዋን ብቻ አይደለም ማዘጋጀት አለባት፣ ቁሳቁስም ማዘጋጀት አለባት። የሴት እኮ ባለሙያ የምትባል ሴት ወደፊት እቅድ አላት፣ አላማ አላት የምትባል ሴት ምንድነው? እንዲሁ ልብሷን ብቻ አይደለም በሻንጣ ጠቅጥቃ መሄድ ያለባት። አንሶላ፣ ያልጋ ልብስ፣ እንደገና ደግሞ ጋቢ። ይሄ የሴቶች ባህሪ ነው። ለምን ሴቶች ሲያገቡ ይህን ይዘው መግባት አለባቸው። ባለሙያ ሴት እንዲህ ነው የምትዘጋጀው እንጂ የራሷን ልብስ ብቻ እንዲሁ ሰብስባ ጫማና ልብሷን ብቻ ሰብስባ መሄድ የለባትም። እንደገና ደግሞ ስትገባ ደግሞ አዲስ እንደገና ልግዛ ብላ ወጪ እንዳይበዛባት ከወዲሁ ከገባች በኋላ የምታደርገውን ቢጃማዎች፣ ቅያሪ ባይሆንም አንድም ቢሆን ቢጃማዎች፣ እንደገና ደግሞ በቃ አለ የሚባል ጥሩ ነገር ቤት ውስጥ ያለ ጥሩ ነገር ማዘጋጀት አለባት እንጂ እንዲሁ ዝም ብላ የዕለት ቦርሳና የዕለት ጫማ ይዛ መግባት የለባትም። ከገባች በኋላ አይሳካም ሁሉ ነገር። ቢቻልማ ለጆሮ ወርቅ፣ ለአንገቷ ሀብል ገዝታ፣ ለጣቷ ቀለበት ገዝታ፣ የራሷን ጋቢ ገዝታ፣ ነጠላ ገዝታ፣ የአበሻ ቀሚሷን ገዝታ፣ የአልጋ ልብስ አንሶላ ገዝታ፣ ብርድ ልብስ ገዝታ ታስቀምጣለች። ያንን ታስቀምጣለች። እንግዲህ ለትዳር ተዘጋጀች ማለት ነው። ይሄ ነው ዝግጅት እንጂ ዝም ብሎ ዝግጅት ይሄንን ቢያደርገኝ፣ ይሄን ቢሰጠኝ፣ ይሄን እሰራዋለሁ፣ ይሄን ቢያደርግልኝ፣ ይሄን አደርገዋለሁ ማለት ሁሌ ከሱ መጠበቅ የለብሽም። ለራስሽ ጎበዝ ሴት እኮ ያንን አጠናቃ ነው የምትገባው። ስለዚህ ያንን ይዛ ልክ ይታዘባል እሱ ምን ይዘሽ እንደገባሽ፣ እጅና እግርሽን ይዘሽ የገባሽው ምን ይዘሽ የገባሽ መሰልሽ ማለት ይመጣል። ስለዚህ የሚያስፈልጉ ነገሮች ቢቻል እቁብ እየጣልሽ ለ1 ለ2 ዓመት ለ3 ዓመት ስራ ከያዝሽ በኋላ እቁብ እየጣልሽ ለአንገትሽ፣ ለጆሮሽ እንደ አቅምሽ የሚችል ከሆነ ወርቅ ቢሆን እሰየው። ዛሬ ወርቅ በጣም ስለተወደደ ግን እለት እየጨመረ ስለሚሄድ የአንገት ሀብል፣ የብር ሀብልም ቢሆን እንደገና ደግሞ ወርቅም ቢሆን የራስሽ የሆነ ሳትገቢ በፊት ተደራጅተሽ መግባት አለብሽ። እና ይሄ ያልኩሽን ነገር አትርሺ። ሴት ልጅ ይዛ የምትገባው የአልጋ ልብስ፣ አንሶላ፣ ብርድ ልብስ፣ ቢጃማ እና ደግሞ ቤት ለቤት እንዲሁ የሚለበስ አላ ሺቲ ነገር፣ እሱን ነጠላና ቀሚስ እሱን ማዘጋጀት አለበት። በቃ ትዳር ልትገቢ ስትይ እሱ ነው መዘጋጀት ያለበት። አይምሮሽ ማዘጋጀት ያለበት እሱ ነው። አንዳንድ የቤት ዕቃ ደግሞ አንድ ብረት ድስት፣ አንድ ሳህን እንኳን ይሁን 1 ደርዘን ብትገዢ በቂ ነው። ቤትም ሊኖረው ይችላል አጋጣሚ። ግን 1 ደርዘን ሳህን፣ 1 ደርዘን ደግሞ የሆነ ነገር ብርጭቆ፣ ዋና ነገሮችን
በካርቶን እሽግ አድርገሽ ታስቀምጫለሽ። ስትሄጂ ሰው ስጦታም ሊሰጥሽ ይችላል፣ አይታወቅም፣ ምንም ሊሰጥሽ ይችላል። ስለዚህ እሱን ታዩ። በራስሽ የምትዘጋጀው ግን ይሄ ነው። 1 ደርዘን ብርጭቆ፣ 1 ደርዘን ሳህን፣ ጭልፋ እና ደግሞ አንዳንድ ነገሮች እንደዋል አይደለ ቀለል ቀለል ያሉ ነቢላ ምናምን ቀለል ቀለል ያሉ ነገሮችን አስፈላጊ ዋና ዋና ነገር ስትገቢ እባልሽ ቤት እሱን ነው ይዘሽ መግባት የለብሽ እንጂ እጅና እግርሽን ይዘሽ ዘው ዘው ማለት ተገቢ አይደለም። የባለሙያ ሴት ወግ አይደለም። የባለሙያ ሴት እንዲህ ነው ወጓ ማረጓ። ወግ በማረግ ነው ያገባኝ ብለሽ ስትይ ይሄንን ማሟላት አለብሽ። እና ከገባሽ በኋላ ይሄን ልግዛው፣ ያንን ልጣለው፣ ይሄን ለያዘው፣ ይሄን ልተው ማለት በጣም ይከብዳል። ለምን አልፈንበታል። አሁን መንገድ ላይ ስታይ ብርጭቆ ይዘሽ ልግባ፣ አሁን መንገድ ላይ ስታይ ሲኒ ይዘሽ ልግባ። የስኳር ማስቀመጫ እራሱ እጅግ በጣም ይቸግራል። ስለዚህ ጥራት ያላቸው አስፈላጊ አንገብጋቢ ግንባር ቀደም የሆኑ ነገሮችን ይዘሽ ተዘጋጅተሽ መግባት አለብሽ እንጂ እንዲሁ ህሊናሽን ብቻ አዘጋጅተሽ እሱ ቢሰጠኝ ይሄንን አብቃቀዋለሁ ይሄንን አረጋዋለሁ የሚለውን ብቻ ይዘሽ አይደለም መግባት አለብሽ። ብር ቢኖርሽም ይሄ የግድ ናቸው፣ ባይኖርሽም ይሄ የግድ ናቸው። ስለዚህ ዝም ብሎ እሱ ያሟላው ላይ ቁጭ ማለት ደግሞ አይደለም። እንደገና እሱም ላይኖረውም ይችላል። መዘጋጀት ማለት ይሄ ነው። ሰው ቤት ብትሆኝም ኪራይ ቤት ብትሆኝም እናት አባት ላይ ብትሆኝም ይሄ ነገር ታሽጎ መቀመጥ አለበት። ከሻንጣሽ ጋር ቆንጆ ሻንጣ መገዛት አለበት። በቃ ከዛ በሻንጣሽ ልብስሽን ግጥም አድርገሽ ይሄ ዝም ብሎ ዝባዝንኬ ልብስ ይሄ ተራ የምትለብሽው ልብስ እሱ ሌላ ነገር ነው። ይሄን ሳታዘጋጅ መግባት የለብሽም። በቃ ያቺ ቀለበቷን የእሱ የግዴታው ካለሽም እሰየው፣ ካለውም እሰየው፣ እሱን ማሟላት ያለበት ሌላ ይሄ ያንቺ አስፈላጊ ነገሮች ናቸው። ከገቡ በኋላ ይሄ እንዲህ ላርገው ያን እንዲህ ላርገው አይሳካም። በተአምር ያገቡትም አልተሳካላቸው። ካገባሽ በኋላም ይሄ ልግዛው የሚለው ነገር አይሳካም። ለምን እፊት የሚመጣ ነገሮች አሉ። ይሄ ነው ቅድመ ዝግጅት ማለት ይሄ ነው። አይምሮ አዘጋጂ ማለት ይሄ ነው። ለምን ይሄ ሳይሳካ ይሄ ሳይስተካከል ምን ሳይል እንደው ብቻ ዝም ብሎ ትዳር ብቻ ልግባና እኔ አውቃለሁ አይቻልም። ይዞርብሻል። በቃ በጣም ቁልቁል ተወርጃለሽ፣ ካለሽበት ማዕረግ ተወርጃለሽ። ለምን ወደፊት ቤት አለ፣ ኪራይ አለ፣ ልጅ ይመጣል፣ ዳይፐር አለ፣ ወተት አለ፣ ሆስፒታል መሄድ አለ፣ ስንት ነገር አለ። ይዘሽ የምትሄጂው ብር እንዴ ሆስፒታል ብሄድስ የእሱን እጅ ማየት አለብኝ እንዴ? ለራሴም ወጣ ማድረግ አለብኝ። ካገባሽው ቀን ጀምሮ ደግሞ እንደገና ልጅ ይመጣል ብለሽ ደግሞ እንደገና ያየሽውን ያማረሽም ሁሉ መግዛት የለብሽም። ማስቀመጥ ብር አለብሽ። መውለድ አለ፣ ሆስፒታል መውለድ አለ፣ ጤና ጣቢያ መውለድ አለ፣ የተሻለ ሆስፒታል ማማረጥ አለ፣ ራይድ አለ። እሱ ሁሉ ብር ያስፈልጋል። ሰው ትዳር የሚፈራው ሱሱን መሰለኝ፣ ግን እሱ አያሰጋም። ግን በተቻለ አቅም ቢቀመጥ ቢዘጋጅ ይመረጣል። ያ ይመረጣል። የባለሙያ ሴት ካገባሽ በኋላ ተመስገን እንግዲህ ቤቴ ገባው እግዚአብሔር አንተ ደግሞ ባርከን እያልሽ ጸሎት ማድረግ። ጸሎት ዋና ስንቃቸው ነው ለትዳር። ባልም ብትሆን ሚስትም ብትሆን ለትዳር ጸሎት ነው። በቃ ቢያንስ አንድ አባታችን የጧትና ማታ አታሳጡት እግዚአብሔርን። ተመስገን ማለት አታሳጡት። በሰላም አውለን አታሳጡት እግዚአብሔርን። እሱን ካሳጣችሁት እናንተ ምን ይዛችሁ ነው የምትኖሩት ታዲያ? ስንቃችሁ እግዚአብሔርን መያዝ ነው አይደል እንዴ? አንደኛው ትልቁ ስንቃችሁ እግዚአብሔርን መያዝ። እግዚአብሔርን ይዛችሁ እግዚአብሔር እርዳን፣ በሰላም ያዋልከን በሰላም አሳድረን፣ በሰላም ያሳደርከን ደግሞ በሰላም አውለን ብላችሁ ጠዋት መለያየት አለበት። በሰላም ወይ አንቺ ለሱ ስትጸልይ መዋል አለብሽ፣ እሱ ለአንቺ ሲጸልይ መዋል አለበት። የፈለገ ብትጣሉም እንኳን ጸልይለት፣ ልቦና ስጠው፣ አራራው፣ ክፉ አታድርገው እያልሽ ለእግዚአብሔር ጸልይ። ክፉ ቢሆን እንደው ቢናገርሽ እንኳን ቢያስቀይምሽ እንኳን በፍቅር መሀል እርግጥ ጸብ አይኖርም። ጸብ እያደር ነው የሚመጣው። ያ እንዳይመጣ ጸሎት ማገድ አለባችሁ። ገደብ በጸሎት መገደብ አለባችሁ። ከዛ በጸሎት የተገነባ ትዳር መቼም ፍሬው ያምራል። እንወልዳለን፣ አግብተን ወልደን ልጆቻችንን አስመርቀን ስራ ሲዘን እነከሌን ጠርተን እያለ ጭንቅላችሁ ማዘጋጀት አለባችሁ። እንዲህ አለችኝ የሚለውን ነገር ወደ ጎን እያላችሁ ፍቅሩንም ፍቅር ተገናኘን ብላችሁ ጦፍ አታርጉት። በወዙ በቃ አይደለ መፈቃቀራችሁን ሰው ማወቅ የለበትም።
ምንም ራሳችሁ ውስጥ ለውስጥ መሆን አለባችሁ። በህሊናችሁና በውስጣችሁ ማፍቀራችሁን ማድረግ አለባችሁ እንጂ ወደድኩሽ የኔ ማር የኔ ውድ በኋላ ስትጣሉ ደግሞ ይሄ የኔ ማር የቀረለታ እሷም ይከፋታል እሱም ይከፋዋል። ይሄ የኔ ማር የሚለውን ነገር በውስጣችሁ ያዙት። ግድ የለም ብዙ ቆሻሻ እያዘ የለ እንዴ? ይሄ ጥሩ ጥሩ ነገርማ መያዝ በቃ ወድሃታል፣ ይሄ እንደዚህ ነው፣ ይሄ እንደዚህ አድርጊ፣ ይሄ እንደዚህ አድርጊ፣ ስርዓት በቃ። ከዛን ጊዜ ጀምሮ ስነ ስርዓት እየተማራችሁ ልጆቻችሁ እናንተን እያዩ እንዲማሩ በቃ የልጆቻችሁ አንደኛ ትምህርት ቤት እናንተ ናቸው። ከዛ ትምህርት ቤት ነው መጀመሪያው። ግን ልጅ የእናንተን ነው አርአያ ተከትሎ የሚሄደው። እናንተ ጥሩ ስነ ምግባር ይኖራችሁ ስትገናኙ ጦፍ ብላችሁ ማሬ ሆዴ ምናምን ያ የቀረለት ደግሞ ሌላ ችግር እንዳይመጣ ተጠንቀቁ። ትዳር ሲገባ ምን ብል ጥሩ ነው፣ ካፌ ምን ቢወጣ ጥሩ ነው፣ ምን ያስደስታታል፣ ምን ያስቀይማታል፣ በቃ በምታደርግላት ነገር እሷ ማግባቷ ይታወቃታል። አንተ በምታደርግለት ታስቢለታለሽ። ወጥቶ ሲገባ ምን ነው ቆየ ብለሽ ያለሽ። እንደገና ደግሞ ልክ ወጥቶ ሲገባ ደግሞ አንቺ ቆንጆ ሆነሽ መገኘት አለብሽ። በቃ አገባሪ ራስሽን ዝፍዝፍ ጣል አታርጊ። አይምሮሽን ራስሽንም ጣል አርገሽ እንደው አልጋ ላይ ዝፍዝፍ አትበይ። ቂን ማለት አለብሽ። ስራ መስራት አለብሽ። በቃ የሴትና የቄስ እንግዳ የለውም የሚባል በባህላችን። ቄስ ምንድነው ገብቶ ቁጭ አይልም። አባ ጸበል እርጩ ውሃ ላንጣ ይታዘዛሉ። የግድ ረጭተው ይሄዳሉ፣ ታዘው ይሄዳሉ። ሴትም ብትሆን እስክትታዘዝሽ ድረስ ቤተሰብ እስቲያዝሽ አትጠብቂ። ለምንድነው ቁጭ የምን መቀመጥ ነው? ተገባ ከአንድ ሳምንት ሙሽርነት አለቀ። በቃ ከአንድ ሳምንት በኋላ በርግብ ላይ ስራ ተፍ 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 በቃ ቢሰራም ባይሰራም እዛም እዚህ መረገጥ በቃ ተገባ። ሁሉ ነገር አለቀ። ወይ አልተረገዘ ገና ሙሽራ ቤተሰብ ላይም ሊያገባሽ ይችላል። በውጭ ምዱ ኪራይ ተከራይታችሁም ሊያገባሽ ይችላል። ተፍ ተፍ ማለት አለብሽ እንጂ ጥለሽ በሱ ላይ ሐሳብሽን በሱ ላይ አትጠይ። ተጠንቀቂ። እንደገባሽ ምንድነው ከኔ የሚጠበቀው ብለሽ መጠንቀቅ አለብሽ። ወጥ መስራት ብቻ አይደለም፣ ሁሉን ነገር ባይምሮ መዘጋጀት። ቆይ ምንድነው ይሄን ባረገው ደስ ሲመጣ ደስ እንዲለብሽ ጽድት ኩልት ብለሽ ከዛ ላይ መጠበቅ አለብሽ። እንደገና ደግሞ ሴት ልጅ ብታደርጊው ባታደርጊው ብትጠቀሚበትም ባትጠቀሚበትም ለአንቺ የግድ ያስፈልግሻል። ምን ጥፍር ቀለም፣ ሽቶ፣ ቅባት፣ ግሪሲዲ ሁሉ ነገሮች የሚያስፈልጉ ነገሮች ተገዝተው ይቀመጡ። ጥሩ ቦርሳ ወጣ ስትይ ሽክ ብለሽ ከቢሮ እንደመጣሽ ሴት መሆን አለብሽ። የቤት እመቤት ከሆንሽም ውጪ ከዋልሽም ይሄ ያስፈልግሻል። እንትንሽ ውስጥ የመሳቢያሽ እቃ ውስጥ ብቻ የቅባት እቃ መቀመጫዎች በሙሉ ሙሉ መሆን አለባቸው። አትጠቀሚበት። ጓደኛሽ ልትመጣ ትችላለች። እስቲ እንደዚህ የለሽም ትልሻለች። እስቲ ይሄ ነገር የለሽም ትልሻለች። ውይ በቤቷ እኮ ምንም የለ ብላ ታዘበሽ ትሄጃለሽ። አትጠቀሚበት። ይቀመጥ። ባል ይወዳል። እንደዚህ አይነት ልንገራቸው አይደለ? ለሙሽሮች ባል ይወዳል። እንደዚህ ነገር ስልትልት አድርጋቸው ቁጭ በቃ ራሳችሁን መጠበቂያ ነው። ሆፕ ሲላቸው ደስ ሲላቸው ጽድት ኳል ባለትዳር ምስል ሻሽን ስር ባለትዳር ደግሞ ሻሽ ስታስር ያምርባታል። አለፍ ብላ ሁሌ የፀጉር መልቀቅ አይደለም። አንዳንዴ እንደ ሴት ወይዘሮ ማድረግ አክት ማድረግ ያስፈልጋል። ሙሽራ ብትሆኝም እና ረዘም ያለ ቀሚስ ደግሞ አለፍ ብሎ መልበስ ያስፈልጋል። ሁሌ አጭር ቀሚስ ለብሶ ወጣ ገባ ማለት ሳይሆን አጭር ቀሚስ ማታ ከራት በኋላ ቢጃማሽን ብታሳጥሪው አጭር ቀሚስን ብትለብሺ አልፎም እንደው በሳምንት አንድ ቀንም ብትለብሺ ሱሪም ቢሆን ምንም ቢሆን ቱታም ቢሆን ያማረብሽን ብቻ እሱ ጋር ጸዳ ብለሽ ተገኝ። ለማንኛውም የቤት እመቤት ነኝ አግብቻለሁ በቃ ከእንግዲህ በኋላ ራሴን እጥላለሁ ምናምን ብለሽ ብትይ አይሆንም። ተጠንቀቂ ሴት ልጅ አይሆንም። ልብ የሚያስበውን አይታወቅም። በተለይ ወደ ትዳር ሲገባ ፈተናው ብዙ ነው። ስለዚህ በጣም ራሽን ጠብቂ፣ ራሽን አትጸይ። በቃ ንቅት በይ። ንቅት ሙሽራ ነሽ። ሙሽራ እንዴት ነው? ሁሌ መሞሸር አለባት ለአንድ ወር ለሁለት ወር። ከዛ እየቀነሰች በጣም ሙሽራ መሆን አለብሽ። በቃ አንዱን መልበስ ያለሽን ጽድት አድርገሽ የቀያየርሽ መልበስ እንጂ በቃ አሁን አገባው ቱታ ለብሼ ነጠላ ጫማ አድርጌ አልጋ ላይ አልወርድም ሙሽራ ነኝ። አይ አይሰራም ይሄ። በቃ እንዴ
እያደርሽ መሬት መውረድ አለብሽ። ሁሌ እንጀራ ተገዝቶ መበላት የለበትም። እንዴት ነው እንጀራ ጋግረን የምንበላበት ዘዴ እንዴት ነው ብላችሁ ማሰብ አለባችሁ። ከአንድ ሁለት ስትሆኑ ጥሩ ነው። ሁሌ እንጀራ ተገዝቶ አይዘለቅም። እንጀራ መጋገር አለበት። ከመግባትሽ በፊት እንጀራውን፣ ወጡን፣ ምኑን የሚያስፈልገውን ነገር መልመድ አለብሽ። ኑሮ ከፍ ነው ዝቅ ነው። ሽንኩርት ባይኖርሽን ካሮትሽን ፍቅፍቅ አድርገሽ እንደ ሽንኩርት መጠቀም ሁላ ትችያለሽ። ምንም ማለት ኑሮን ማቅለል ነው ያለሽ። ሀብታምን ብትሆኚ በቃ እንትንሽ ላይ ሞባይልሽ ላይ ትከፍቻለሽ። ስለ ምግብ አሰራር፣ ስለ ምግብ አዘጋጃጀት የጠፋው ይጥፋ የለማው ይልማ እንደምንም እያልሽ መማር አለብሽ። ባልሽ የውጭ ምግብ መልመድ የለበትም፣ መተው አለበት። የውጭ ምግብ ነግሬሻለሁ። የውጭ ምግብ ለመተው ብሎ ነው ሚስት የፈለገው። ሲያመኝ ከራስጌ ግርጌ ትለኛለች ብሎ ነው ሚስት የፈለገው። ትረዳኛለች፣ ሲያመኝ ከራስጌ ግርጌ ትላለች። እኔ የማገኘውን ገንዘብ እሷ ትቆጥብልኛለች። እኔ የማመጣውን ገንዘብ ከእሷ ደሞዝ ጋር አድርጋ ሼር አድርጋ አስባ የቤት ኪራይ ከፍላ፣ የምግብ ከፍላ፣ ትራንስፖርት ከፍላ ከላዩ ላይ እቁብም ጥላችሁ ተቀማጭም አድርጋችሁ ሁለታችሁም ሂሳባችሁን ፊት ለፊት አድርጋችሁ ይሄ መደባበቅ እግዚአብሔር አይወድም። እንዳትደባበቁ። አምናችሁበት ነው የምትገቡ። ቤተሰብ የሚረዳውን ገንዘብ ለብቻ የግድ ቤተሰብ መርዳት አለባችሁ። ካረዳችሁ በረከት አታገኙማ። እንዴት በረከት የሚገኘው? ዝም ብሎ አይገኝም እኮ። ወይ አንተም እናት አባት የሌለ እሷም እናት አባት የሌለት መሆን አለበት። የእሷ እናት አባት ካሉ አንተ ተባብረ ተስማምተ መርዳት አለብን። የእሱም እናት አባት ካሉ መርዳት አለባችሁ። እነሱ ሲመርቋችሁ ስጡ፣ ይሰጣችኋል። በቃ ከእናንተ እነሱ ሞልቶ ቢትረፈረፍ እንኳን የእናንተ የስጦታ ግዴታ ነው። የልጅ ገንዘብ እሸት ነው። እሸት በወረት ነው የሚበላው አይደለም? የልጅ ገንዘብም እንደዛው ይጣፍጣል። እሸት ነው። የፈለገ ሀብታም ቢሆንም አባትና እናት የልጅ ገንዘብ ይፈልጋል። ለምን? ወልዶ አሳድጎ አስተምሮ አስመርቆ ስራ ሲይዞ እንደገና ድሮ ኩሎ ይሄ ሁሉ ይጫለ ወላጅ ላይ። እናንተም ኪሳራ ትገባላችሁ እኮ። ይሄ ሁሉ ሳታደርጉ ለወላጅ ዝም ብላችሁ እንደው ትዳር ላይ ብትንጠለጠሉ አይሆንም። በረከት ማግኘት አለባችሁ ከእናት ከአባት ተማምናችሁ። ገንዘባችሁን ከውጭ ቀሪ ኦዲት አድርጋችሁ ተቀማጭ ይሄ መሆን አለበት፣ አደጋ ቢደርስብን ክፉ ቢደርስ ደግ ቢደርስ ብላችሁ ተቀማጭ የግድ ያስፈልጋችኋል። እንደገባችሁ ያላችሁ ከሆነ እሰየው፣ በገንዘባችሁ ትወጡታላችሁ። የሌላችሁ ግን እንደገባችሁ ጤና መድን ማውጣት አለባችሁ። ጤና መድን አውጥታችሁ የግድ ሀሳባችሁን በሕክምና በኩል በሱ ትጥሉታላችሁ ሀሳባችሁን። ስለዚህ ካፒታል የግድ ያስፈልጋል። እንደ ዝም ብሎ ፍቅር ብቻ ምንም አይሰራም። ወንድ ልጅ ደግሞ ወጥተህ መግባት አለብህ። ስራ ትንሽ ትልቅ የለም። ትዳር ከተያዘ በኋላ ወጥቶ መግባት ወንድ ልጅ የግድ ነው። አብረህ ከሴቷ ጋር የምትል ከሆነ ወይ ንግድ የሆነ እንደሆነ እሰየው፣ አብራችሁ ብላችሁ አብራችሁ ትመጣላችሁ። ከዛ ሌላ እንደ ቁጭ ብላችሁ አብራችሁ ቀንም ሌሊትም አብራችሁ ከሆነ መሰለቻቸት ይመጣል። መሰለቻቸት የግድ ነው። መሰለቻቸት እንኳን አይደለም ስራ ውሎ መጥቶ እስር የምትይ ከሆነ መሰለቻቸት ይመጣል። በቃ የተወሰነ ሰዓት መሆን አለበት። ስለዚህ አሁንም አይንሽ ዛሬም እሱኑ ልብስ ሲያይ ተነጎዳም እሱኑ ልብስ ሲያይ እንኳን ይሄ ልብስ ነው አስጠላይ ልቀይረው ማለት አይቀርም። ስለዚህ የሰውም ልጅ እንዳይሰለች ወደ ስራም ወደ ምንም ወደዛም ወደዚህም ወደኛም ሴትዮዋ ሚስቱ ሞተችበትና እንደው ይሄ ሚስቴ እያለ እንደ ጎረቤት ማስቸገር ሆነ ስራው። ዝም ብሎ ጎረቤት ትመጣለች አበሳስላ ምን ብላ ትሄዳለች። እሷን ባል የላትም። ከዛ መጨረሻ ላይ ምን ቢሆን ጥሩ ነው? እንደው ሚስት ጠፋ እንደው ሁሌ አንቺን ማስቸገር ሆነ ስራዬ ይላታል። ሚስት አትፈልግም ወይ አንተ? ሚስት አትፈልግም እንዴ? ሁሉ ጊዜ እንደው መፎከር ብቻ ነው አለችው። እንደው ወዴ ልፈልግ እንደው ሲጠቁመኝ አለ። ወደዛም ወደዚህም ወደኛም መፈለግ አለብህ ብላለችውና ሴት ልጅ ወደዛም ወደዚህም ወደኛም መፈለግ አለብህ ያለችው ሴትዮዋ እኔንም ቢሆን አግባይ ማለቷ ነው። እና ካገባችሁ በኋላ መሰለቻቸት አለ ብላችሁ እንድታስቡበት ነው። እህቶቼ ትዳር ላይ ነግሬያችኋለሁ። ትዳር ማለት ውትድርና መቀጠር ማለት ነው። ውትድርና ዲሲፕሊን ነው። መጠንቀቅ አለበት ወታደር።
ጥይቱን አቀባብሎ መጠበቅ አለበት። ጠላት ሲመጣ መተኮስ ብቻ ነው። ስለዚህ ትዳርም ቢሆን መጠንቀቅ አለብሽ። ክፉ እናገርን አስቀይመዋለሁ ብለሽ መጠንቀቅ አለብሽ። እንደገና ዝም ማለትም አስፈላጊ አይደለም። ትሪት ማድረግ፣ ማዝናናት፣ ማጫወት የተወሰነ ሰዓት እንጂ እንደው መላፋት ወይም እንዲሁ ዝም ብሎ ቁጭ ብሎ መታየት ጥቅም የለውም። ሴት ልጅ ካገባች በኋላ ተፍ 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 ማለት አለባት። ያ ነው ውበቷ። በቃ ያ ነው ውበቷ። ሴት ልጅ ቤት የምታደምቀው የሚባለው እኮ ሴት ልጅ ዞር ስትልበት እቃው ስንድት ይላል። ሁሉ ነገር በቃ ያምራል። አንዱን አልጋውን ሶፋውን ወዲህ ወዲያ ስታረገው ምን ስትለው ዛሬ አንድ ወር እንደዚህ ሆነ እንደው የሚቀጥለው ወር ደግሞ ወደዛ አልጋውን ወደዚህ ታርግና ደግሞ ወደዛ ስታረግ በቃ ለየት ይላል። አይን አዲስ ነገር ይወዳል። ስለዚህ ገንዘብም አለ ብሎ የሆነ ያልሆነውን ገዝቶ ቤቱን ማጨናነቅ አይደለም። ጥርት ያለ ደህና ዕቃ በቃ እና ሴት ልጅ ስትገቢ ወደ ትዳር ስትገቢ የሚያስፈልጉሽ ነገሮች እነዚህ ነው። ጠንቃቃ ሴት ይህች ነች። እንደገና ደግሞ በጣም እግዚአብሔርን የምትፈሪ መሆን አለብሽ። አንተም ፈጣሪን የምታመልክ የምትፈራ መሆን አለበት። ፈጣሪያችሁን ከመጀመሪያ ፈጣሪያችሁን አስቀድሙ። ጸልያችሁ ተጋቡ፣ ጸልያችሁ ደሩ፣ ጸልያችሁ ውጡ። ከዛ የተባረከና የተቀደሰ ትዳር ይሆናል። እንደገና ደግሞ ስትወልዱም የተባረከ የተቀደሰ ጽንስ ይሆናል። ከዛም ይወለዳል። እና ወንዶች ደግሞ ሴት ካገባች ካረገሰች እንዳትጠሏት። አብዛኛውን ወንዶች ስታረግዝ ወደ ላይ ይላታል፣ ያቀልሸልሻታል፣ ባህሪዋ ይነጫነጫል። የሆርሞን ለውጥ ስለሚመጣ ይረብሻታል። መቻል አለባችሁ። እኔ አንድ ማቀው ልጅ አለ አገባት። ካገባት በኋላ ታመመችበት። እንደ የመታመመውን ባቅ ኖሮ እኮ በፊቱ ነው አላገባትም ነበር አለ። ገና እኮ ነው፣ ገና ሙሽራ ሆና እኮ ነው ማለት የለባችሁ። እግዚአብሔር ሆይ ከፈተና ድነኝ፣ አለበለዚያ መጽናናትን ስጠኝ ብላችሁ ነው መጸለይ ያለባችሁ እንጂ እንትን አትበሉ። እንደገባችሁ አትሰሉ። ለምን? ፈተናው እየጨመረ ይሄዳል። ፈተናው እየጨመረ ይሄዳል። ፈተናው መጨመር የለበትም። እናንተ እዚህ ጋር የሰጣችሁን እግዚአብሔርን እያመሰገናችሁ መኖር አለባችሁ። ስለዚህ ውድ ተመልካቾቻችን በሚቀጥለው በሌላ ሀሳብ እስክንገናኝ ደግሞ በሰላም ዋሉ።